ደሞ ምን ጣለብኝ ልጅሽ ቤት ማንበክ ፏየብኝ ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ነው ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ነው ያልሽኝን አትርሽ የተያስቢበት መቼም ፍርድ አያውቅም ሲያዝንና ታንጀት ያልሽኝን አትርሽ የተያስቢበት መቼም ፍርድ አያውቅም ሲያዝንና ታንጀት የቀረሽ ነው አለሽ አስተዋይ ነገን ስሚው ስሚኝ ያለቀን ያልፋል ይህም ቀን ያልፋል ልጅሽ ወንድሙን ያቅፋል ይኖርሽ በእኛ ተስፋ ምንም ጊዜው ቢገፋ አሁን ውዴ አሁን ውዴ አይተውት ነገር ያንገበግባ አልያንድናት ነገር እስኪ ከዚህ ሐሳብ ከዚህ ስሜት ወጣ የሚያደርገን ደግሞ አንዳንድ ነገሮች እናውራ ኪያይሽ አሁን ምን ያህል ኮፒ ታተመ አሁን ወደ 300,000 አሳተመና ያሰመው ወደ 500,000 ነው በርግጥ ይሄን ኮፒ ስናሳትምኛ ያን እሱ ኖሮ ብያለሁ እሱ ኖሮ ለህዝቡ ቢገልጽ ደስ ይለኝ ነበር አጪ ታሪክ ነው ብያለሁ ስለዚህ ህዝቡ ደግሞ በታሪክ የሱን ሲዲ ያንዳንዱ ቤት ቢደርስልኝ ደስ ይለኛል ብቻል ለሁሉም ባዳርስ ደስተኛ ነኝ እስካሁን ያለው ደግሞ 300,000 ነው ከዛ ፍላጎት ታይቶ ይጨመራል ማለት ነው እስከ 500,000 እንትን ብለናል አስበናል ከዛ በላይ ምን ያሰብነው በሐሳብ ደረጃ በህይወት ዘመኑ አንድ ዘፈን ሰርቶልሽ ነበር ላንቺ ስለሱ ዘፈን እሱ ትንሽ ንገሪኝና ሰርፕራይዝ ስላለኝ ነው ኪያ ከርሰሌ ያለ ነው የጻፈው እሱን ዘፈን ማለት ነው ኦልማንኬ ቱልፋቴ ነው የሚለው እኔ እንዳልኩ የዘፈን አድናቂ አይደለሁም ብያለሁ አሁን ነው እንግዲህ ምን ይለኛል መሰለ አንቺ ምንም አልመስልሽም አይደለ ይለኛል እንዴ ምን እንድትመስለኝ ትፈልጋለህ በቃ የሆነ ዝም ብለሽ ነው አይደል እንትን ትንሽ እንኳን አታደንቂኝ ለምን አደንቅሃለሁ በቃ ትዘፍናለህ በቃ ድሮም አውቃለሁ ዘንድሮም አውቃለሁ የተለየ ነገር የለም እኔ ጋለዋለሁ ድሮም እኮ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይለኝ ነበር አሁን ነው ገባኝ ገባክ እሱ አሁን የሚቆጨኝ ነገር አጪ ጎበዝ ብዬው አላውቅም ሲሰራ ምን ሲል ጎበዝ ብዬው አላውቅም አንድ ቀን ብቻ ነው የእንትኑ ላይ ሚሊኒየም አዳራሽ ላይ ሲዘፍን አየሁት ልጆቼ ሴቶች ናቸው እና እንዳጋጣሚ እቺ ሶስተኛዋ ነው ለምን ማለት የመጀመሪያ ልጄ ሴት ብትሆን ይል ነበር ምኞቱ ነው እሱ እና በቃ አሁን ተወልድ ወንድ ልጅ በወለድኩኝ እሱን የሚተካ በየ ወንድ ልጅን የተመኘሁት ያን ዕለት ነው መድረክ ላይ አየሁትና ግርማ ሞገሱ ምናምኑ በቃ ገረመኝ ትኩር ብዬ ነው ያየሁት ቁጭ ብዬ ሌላ ጊዜ አላየውም እንደፈለገ ቢዘፈን ያን ዕለት ለምን እንዳየሁት አላውቅም እና አልነገርኩትም ነበር ልክ እቺ ሶስተኛዋ ልጅ ስትወለድ አጪሪኩ ወንድ ልጅ የተመኘሁት አንተ መድረክ ላይ አይቼ ነበር ግን እግዚአብሔር አልፈቀደም ሶስቱም ሴቶች ሆነዋል ግን ማለት ታይባክሽ ሴቶች ራስ ከወንዶች ይበልጣሉ አለኝ ዋና ጤነኛ ልጅ ይስጠኝ አለኝ እና የሚቆጨኝም አጪ ጎበዝ ብለው ኖሮ ባደንቀው ኖሮ አለ ከኔ አንደበት አድንቆትና አግኝቶ ያቀም ግን በስራው በሩሩነቱ ምናምኑ ኢቭን እኮ እሱ ድራማ እያየ የሚያለቅስ ልጅ ነው በጣም ከየዋህነቱ የተነሳ ማለት ነው አሁን ወቢ እንደሱ ናት ተመሳሳይ ባህሪ ያላት የሆነ ግልፍተኝነቱ እልህኝነቱ ምናምን ደግሞ ሁለቱ አላቸው ትንሿና የማለኛዋ ማለት ነው እና አንዳንዴ ይደነግጣለሁ ራሱ ነው እንደ ቁጭ አድርጎ ሄደው እንደዛ ነው ያለው ነገር ሆነ ማለት በቃ እንደዛ ናቸው ሁለት በተለይ መሃል ላይ ያለችው ለኛ ናት በጣም እሷ ያለችው እንጂ አንተ ያልከውን አሰማም እሷ በፈለገችው መንገድ ነው የምትሄደው ግን ሁሉንም ፈጣሪ ነው የሚያደርገው ምንም ማለት ይሄን ስራ ግን አሁን ላንቺ እንደሰራልሽ
በህይወት ዘመኑ ነገሮች ነበር አቃለሁ ለኔና ለእናቱ ነው የዘፈነው እናቱም ተናግሮታል ይሄን ነገር እኮ ለሷና ለእናቴ ነው የዘፈንኩት ብሏል ከርቸሌ እያለ ያው ተመላትን ጠይቀው ነበር ብዙ ችግር ቢኖርም ያው እኔ በዛን ሰዓት ምንም መስሎ አይታየኝም አንድና አንድ ወደፊት ብቻ ነበር ዛሬ ነክቶ ነገር ዛሬ መሽቶ ነገር ሲነጋ አጪ ይውጣል ነው መጠብቀው እንጂ ለኔ 5 አመቱ እንደ 5 ቀን ነው ያው መውጣቱን ነው ማስበው እንጂ እኔ ያል ይቀመጣል ደሞ መታሰር ራሱ ምን እንደሆነ አላቅም ነበር ግን እየገባኝ ሲሄድ እንዲረጅም ነው እንዴ አሁን ነው ወደ ኋላ ተመልሼ ለካንዲ ነው ያሳልፍነው ለካንዲ አጪዬ ለምንድን ነው ድሮ ጊዜ የማይመለሰው ለው ነበር ምክንያቱም ውክብ ይላል በቃ እንትን ይላል ረፍት የለውም ሳይኖር ነው ይሞተው ገና ማለት ህይወትን ሲጀምር ነው ያለፈው ያ ነገር ደግሞ ይቆጨኛል የልጆቹን ጣም ሳያቅ በጣም ደግሞ የሚቆጨኝ እኔ እግዚአብሔርንም ልቀየም አላቅም ምን እንደምል ባላቅም በተለይ ትንሿን የሶስተኛዋን ሳይጠቅ ሳያቅፋት ኢቭን አንድ ቀን እንዲያቅፋት አያቅም ኮሮና መጣ እና ያ በጣም ይሰማኛል ግን በቃ እግዚአብሔር ስለፈቀደ ምንም ማድረግ አልችልም በሚል አልፋለሁ የመጨረሻውን ቃለ መጠይቅ ዶም 1 2 3 የሬዲዮ ላይ ሰራ አረኩትና ለምን አትመጣም ቲቪ ላይ ምክንያቱም እኔ ማቀውን ሰው እንዲያቅ እኔ ፈለኩት ምክንያቱም አራዳ ነው በጣም እኔ ከሚገባው በላይ እንዴት ብዬ እንደምገልጸው አላውቅም እና በቃ በጣም የሚገርም አልበም ሰርቻለሁ እሱን ጨርሼ እዚህ ጋር መጣለሁ ብሎ ነበርና ቀደምም ስለው ነበር ምናልባት ያቃሉ ባይሆንም ስራው ግን አልቆ በእግዚአብሔር እርዳታ በእናንተ ብርታት እዚህ ደርሷልና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ እሱንም እግዚአብሔር እንግዲህ በገነት ያኑርልን ነፍሱን በዚህ አጋጣሚ እድሉን አልሰጣኝም ያው ፍቃድ ልጠይቅና ችግር የለም እና ይሄ አልበም ለህዝብ ጆሮ እንዲደርስ ብዙ የለፉበት ብዙ ጥረት ያደረጉበት አሉ ለምሳሌ እንደ አንድ መጠቅሰው አዲስ ራሱ አለ ማለት እኔ እሱን ሳመሰግነው እንደ ራሴ አርጌ ስለማየው ራሴን ያመሰገንኩም ይመስለኛል ማለት ለሱ ካለው ቅርበት ለሱ ካለው ፍቅር የተነሳ እንቅልፋተው ጊዜያቸውን ሰውተው ብዙ ስራ ይሰሩታሉ ለምሳሌ አበጋዝ ክብሮወርቅ አበጋዝ በጣም ካሙዙ ዳይት ዲንቂሳ ማለት በቃ ይሄ ነገር እዚህ ጋር መጥቶ ምግብ እንዴት ነው ተሰርቶ ሲመጣል ተመገባለ ግን ከዛ ምግብ ጀርባ ያለው ሰው ምን አይነት ሰው ሰርቶት እንዳመጣው በጣም ነው የምታውቀው እንደዛ ነው እኔ የማስበው እነሱ በቃ ኢየሱ አጣፍጠው ቆንጆ አድርገው ለህዝብ ጆሮ ያቀርቡ ናቸው በዚህ ምክንያት ባጪ ስም አመሰግናለሁ ነው የምለው ከምስጋና ውጪ ምንም የምለው ነገር ስለሌለኝ እና መስጋናችሁ አይኝ እና በጋዙ እና በተጨማሪም ደግሞ በኮሚቴም ሆነን ስንሰራ የነበረው እንግዱ አለ አመንሲሳ አለ በጣም ጊዜያቸውን ሰውተው ኢቭን ቀን ብቻ ሳይሆን ለሊቱን ላይ የሄዱ እየተመላለሱ ከአንዱ ጋር ወደ አንዱ ጋር እየወሰዱ ከጊዜም ጥበት የተነሳ ብዙ ውጥረት ውስጥ ነበርን እና በቃ ተስፋ በምንቆርጥበት ሰዓት ተስፋ እርስ በርሳችን ደግሞ ተጋግዘን በቃ ይሄ ነገር ይወጣል መውጣት አለበት ይለፍን ብለን እንትን ያልነበት ጊዜ ነበር እንዳይውጣ ከጊዜው ውጥረት በቃ ጊዜው አጠረና በቃ ይሄ ነገር አይደርስልንም አዲስን ነው ሞርም ጨቀጨቀው ነው በጣም ማለት ቅርቤ ማርጌ ስለማየው እሱን አመንሲሳን እና እንግዱን በቃ ሲቃያቸውን ነው ማበላቸው የሆነ ነገር ሲሉኝ እንዴት እንዲሆናል ብዬ ነው ማብደው እና እግዚአብሔር ይመስገን በእነሱ ልፋት እግዚአብሔር ደግሞ ሁሉን ነገር አሳምሮልን ለህዝብ ጆሮ አድርሰናል አሁንም የልፋታቸውን ዋጋ ፈጣሪ ይክፈላቸው ነው ምለው አመሰግናለሁ ያው እንግዲህ ቀደም ሲል እንደተከታተላችሁት አዲሱን ያጫሉን አልበም ፕሌየር ውስጥ ወይም ደግሞ ሲዲ ማጫወቻዎች ስትከቱት እንቢ ካለ ፎርማቱን በመቀያየር መሞከር ነው ምክንያቱም ኮፒ እንዳይደረግ ተደርጎ ነውና የተሰራው ከመሰነባበታችን በፊት እንደው ተጨማሪ ማለት የምትፈልጉት ነገር ካለ አዲስ ያው ምስጋና ቴንኪው ነው እኛ እንኳን ምስጋና አይገባንም ግዴታዬ ነው እኔ የወንድሜ ስራ ነው ለዛ ነው አብረው ግን የለፉ የደከሙ የነበሩት እንደ ኮሚቴ ለምሳሌ እነ አመንሲሳ
ሲሳይ ሁንዴሳው ሲሳይም ያው ግዴታው ነው ወንድሙ ነው። ሁሉም ያው ቤተሰብ ቢሆንም በደንብ የለፉት እነ ጀልዱ ይመር ሙላቱ እነሱ አንድ ላይ ጉዲሳማው እና ብዙ ነው። ሌላው ስቱዲዮ ላይ እንግዲህ ሁሉም ስራዎቹን ከሰሩ በኋላ አብርሃም አልመልሳን የሰጅርታ ካሙዙ ወደ 8-9 ስራዎች ዳይት ድንቂሳ 3 ስራዎች እነሱን ከሰሩ በኋላ 14 ትራክ ተሰብስቦ የመጣው እኔ ጋር ነው አበጋዝ ጋር ነው የገባው እና አጭር ጊዜ ነው 2-3 ወር ነው የነበረ ሙታመቱ ላይ እንዴትም ማድረስ አለብን ተብሏል እና ብዙ ሙዚቃም ያላለቁም የነበሩ ስለነበሩ አንዳንዶቹን አበጋዝ ብዙ ነገር ነው እየሞላ እየሰራ የነበረው ሃፍ አሬንጅመንትም የመስራት ያህል ማለት ነው አንዳንዶቹን እና ለሚክስ ለማስተር ጊዜ ሁሉ አጠረብና የመጨረሻዎቹ 2 ሳምንት 3 ሳምንት ዘግተን ነበር እየሰራን የነበረው በተለይ እና የመጨረሻዎቹ ቀናት በተለይ አንለያይም ነበር እዛው ያቺ ሶፋ ላይ ማደር